የዚህ ቪዲዮ ዋና ዓላማ የኮለን ብረት እንዴት መቀየር እንችላለን ነው። በወረቀቱ ፕሮቫይድዱ የመጣልን ባለ 20 ነው፣ 12 ባለ 20 ግን ሊቀየር የታሰበው ደግሞ ወደ ባለ 24 ነው። ስለዚህ ይሄ ባለፈው ቢም ላይ እንዳሳየኋቸው መጀመሪያ የመጣልንን ኤሪያ እንፈልጋለን። ማለትም በፕላኑ የተሰጠው የሱ ኤሪያ ስትፈልጉ በፕላኑ እንደምታዩት 3769.2 ሚሜ ስኩዌር ይመጣል። ሁለተኛ ደግሞ ሊቀየር የታሰበው የብረት ኤሪያ እንፈልጋለን። ይህ ስናደርግ ደግሞ ከቀየርን በኋላ ስታፋ ራሱ ቼክ እናደርጋለን። በባለ 10 ከተሰጠን ወደ ባለ 24 ሲቀየር ወደ ባለ 12 ሊሄድ ይችላልና ስለዚህ የዚህኛው ኤሪያ ስትፈልጉ 3.14 ሲባዛ በ24 ስኩዌር ሲካፈል ለ4 ሲሆን 452.3 ሚሜ ስኩዌር ይመጣል። ሶስተኛ ደግሞ ሊቀየር የታሰበው ብረት ስንት ነው የሚያስፈልገን? ባለ 24 ስንት ነው የሚያስፈልገን? የመጀመሪያው ኤሪያ ሲካፈል ለሁለተኛው የሚቀየረው ኤሪያ ስናረግ 8.3 አፕሮክሲሜትሊ 9 ይመጣል። ቴክ 10 ነው ያልኩት። ለሬክታንጉላር ኮለን ከሆነ 10 ነው የሚሆነው እኩል መደረግ ስላለባቸው ከተቃራኒ ሳይዱ ጋር። ክብ ከሆነ ግን ከ6 ጀምሮ ስለሚቻል ከስትራክቸራል ኢንጂነራቸው ጋር ተነጋግራችሁ 9 ይሁን ወይም 10 ይሁን የሚሉት ተነጋገራላችሁ። ሌላው ስታፋው ስትሰሩ የባለ 24 ከሆነ ባለ 12 ነው። እሱንም ቼክ ማድረግ ይኖርባቸዋል። እሱ ደግሞ ከመሐንዲሶቻቸው ጋር ከኃላፊዎቻቸው ጋር ተወያይታችሁ ማድረግ ትችላላችሁ። አመሰግናለሁ።